እግዚአብሔር አምላካችን በፈቀደልን ልክ የምንነጋገርበት ርዕሳችን ፈቃድ እግዚአብሔር ከሆነና ነገሮች ከተመቻቹልን ልንቀጥልበት የምንችል ወደፊት ማለት ነው። የዛሬውን ግን ለመነሻ እንዲሆነን የምንነጋገርበት መነሻ የምናደርገው ያልተከፈቱ ሶስት ደጆች በሚል ርዕስ ይሆናል። ለአባቶቻችን ቀናውን የሆነውን ሰማያዊ ምስጢር እየገለጠ የሚያመለክታቸው ለሰብአውያንም ደግሞ እንድናስተውል የሚያደርገን አምላካችን ሁላችንም እንድናስተውል ይርዳን። እንግዲህ የዚህ ርዕስ አብይ ጉዳይ በአባታችን ኢትዮጵያዊው ቄርሎስ አባ ጊዮርጊስ ዘጋስጫ የጸሎት መጽሐፍ ላይ እመቤታችን መርጣ ወዳው በክብር የተቀበለችው ጸሎቱ ወይም ደግሞ ድርሰቱ አርጋኖን የሚባለው ጸሎት ነው። ስለዚህ በዚያ ጸሎት ላይ አባ ጊዮርጊስ ዘጋስጫ የተናገረው ጸሎት አለ። ከዚያ ነው መነሻ የምናደርገው ማለት ነው ለዛሬ የምንነጋገርበትን ርዕሳችንን። እሺ እንግዲህ ይህ ማለት እነዚህ አባታችን የገለጣቸው ሶስቱ በሮች ወይም ደግሞ ደጆች ያልናቸው ማለት ነው የተገለጡበት ምክንያት አለ ወይ ደግሞ የተነሱበት አብይ መነሻ አለ። እኛም በዚህ አንስተን ደግሞ መጽሐፍ ቅዱስን መሰረት በማድረግ ሊቃውንትን እንዲሁም ደግሞ የቀደምት አበውን አስተምህሮ መነሻ አድርገን እያመሳከርን ለማየት እንሞክራለን ማለት ነው። በዚህ በአርጋኖን ዘቀዳሚት ላይ አባ ጊዮርጊስ ዘጋስጫ እንዲህ ይላል። ሶስቱን ደጅ ያልከፈተ የአብን ልጅ ጥበቡን አደንቃለሁ። ያለመለወጥ በሕቱም ድንግልና በመወለዱ አንደኛው ማለት ነው። ሁለተኛው የመቃብሩን ደጅ ሳይከፍት ተዘግቶ ሳለ ተነስቶ በመውጣቱ ሁለተኛው። ሶስተኛው የቤቱም ደጅ ተዘግቶ ሳለ ደቀ መዛሙርቱ ተሰብስበው ወዳሉበት ገባ፣ ሳይከፈትም ወጣ። ስለዚህም ሶስት ደጆች ልቤ አደነቀች፣ ስለ ሁለቱ ምክንያት አገኘሁ ይላል። ስለ የትኞቹ ስለ ሁለቱ ነው ምክንያት ያገኘው? ስለ የትኛው ሶስተኛ ነው ምክንያት ያላገኘለት ወይ ደግሞ የሚመስለው አርአያ የሚሆነው ያጣው? ይህንን ራሱ አባታችን ይመልሰዋል። ግን ደግሞ መነሻ የሚያደርጋቸውን ነገሮች እያየን ለመንደርደሪያ ለመግቢያነት ይህን እንጠቀምበታለን ማለት ነው። እንግዲህ አባ ጊዮርጊስ ዘጋስጫ እነዚህ ሶስቱን ደጃፍ የሚላቸውን የተዘጉ ደጃፎች የሚላቸውን በዝርዝር እንያቸው። የመጀመሪያው ደጃፍ ወይም ደግሞ የተዘጋ በር የተባለው ጌታችን ከሙታን ተለይቶ በራሱ ስልጣን እንግዲህ በትንሣኤ ሰሞነ ትንሣኤ ላይ ነው ያለ ነው። ስለዚህ ትንሣኤ ላይም ሲነበብ እንደሰማ ነው። ከዚያም በኋላ ሲነገር ሁላችሁም እንዳደመጣችሁት የማቴዎስ ወንጌልን ስትመለከቱ አራቱም ወንጌላት ላይ ስናይ ጌታችን ማንም አስነሽ ሳይሻው ምንም አስነሽ ሳይፈልግ በራሱ ስልጣን በሰላምታችንም እንደምንገልጠው ማለት ነው በአብይ ኃይል ወስልጣን ታላቅ በሆነ አራያ በማይገኝለት ከዚያ በፊት ታይቶና ተሰምቶ በማያቅ ወደፊትም በማይሰማ የራሱ የሆነ በራሱ ስልጣን ጌታችን በተዘጋ መቃብር ከሙታን ተለይቶ ተነስቷል። ሞትን ድል አድርጎ ተነስቷል። ነገር ግን እነዚህን የመጽሐፍ ቅዱስ ክፍላትን ማቴዎስ 28ን፣ ማርቆስ 16ን፣ የሉቃስ ወንጌል ምዕራፍ 24ን እንዲሁም ዮሐንስ ወንጌል ምዕራፍ 20ን ስንመለከት ግን መቃብሩ ተከፍቶ ነበር። ማርያም መግደላዊት፣ ሌሎችም አንስት ወደዚያ ሲሄዱ መቃብሩ ተከፍቶ ነበር። ዮሐንስ ወንጌላዊውና ቅዱስ ጴጥሮስም እየሮጡ መጥተው ወጣት እንደመሆኑ ቅዱስ ዮሐንስ ቀድሞ ደርሶ በሩ ላይ ቆሞ መቃብሩ አፋፍ ደጃፉ ላይ ቆሞ ጠብቆት ቅዱስ ጴጥሮስ ገብቶ ሲያረጋግጥም የተገነዘበት መግነዙ የተጠቀለለበት የራስጌው መጠቅለያ ሁሉም ማንም የፈታው ሳይኖር እዚያው ተቀምጦ አገኘ ይላል። ነገር ግን በታላቅ ማኅተም የታተመ መቃብርን በብዙ ጦረኛ ጉልበት የተዘጋ መቃብር ማን ከፈተው የሚል ጥያቄ ደግሞ ሊነሳ ይችላል። ሊቃውንት እንደሚመሰጥሩልን መጽሐፍትም እንደሚመሰክሩልን
ከሙታን ተለይቶ ጌታችን ሲነሳ መቃብሩን የከፈተው የእግዚአብሔር መልአክ ነው። ምክንያቱም እንደተዘጋ ቢቀር ኖሮ የጌታ መነሳት ለአብዛኛዎቹ ምታት መስሎ እንዳይሰናከሉበት እንዲታወቅ ትንሣኤው በትክክለኛው በሦስተኛው ቀን እንደተናገረው እንደተከወነ እንዲታወቅ ጌታችን በተዘጋው መቃብር ወጣ። መልአከ እግዚአብሔር ደግሞ ገርበብ አደረገው። ለዚያም ነው መጀመሪያ ለቅዱሳት አንስት እኮ የታያቸው የእግዚአብሔር መልአክ ነው። ከጌታችን በፊት ዞር ስትል ነው ጌታችንን ማርያም መግደላዊት ያገኘችው። ስለዚህ ይሄ ያስደንቃል። በተዘጋ መቃብር ውስጥ የጌታ መነሳት ያስደንቃል ይላል አባታችን። ምናልባት ማይክ ሆስት የሆናችሁ የሌሎች ማይክ ዝጉልን። ይሄ ይደንቃል አለ። ነገር ግን ይሄ በተዘጋ መቃብር ወይም ደግሞ በማንኛውም በተደፈነ ጉድጓድ ውስጥ በተዘጋ ደጅ መግባትና መውጣትን ከዚህ በፊት መጽሐፍትን ስንመረምር እግዚአብሔር ለመረጣቸው ለቅዱሳኑ እንዳደረገላቸው እናገኛለን። አርአያ የሚሆነን የሚመስለው ታሪክ አለ ይላል። የሚመስለው ክስተት አለ። ለዚህም ይልና ትንቢተ ዳንኤል ላይ እንደተቀመጠው መጽሐፈ ስንክሳርም እንደሚያስረግጥልን ነቢዩ ዳንኤል ክፉዎች ባቢሎናውያን ተነስተውበት በአገራቸው ስለነገሰና ንጉሱ ስለወደደው በክፋት ተነሳስተውበት ለእግዚአብሔር በሚጸልይበት ጊዜ ስለተገኘ አሳስረውት ወደ ጉድጓድ መቃብር ወደ ተቆፈረ ጉድጓድ መቃብር ውስጥ ከተውት ለተራቡ አናብስት በጣሉት ጊዜ ከዚያም ያንን ጉድጓድ እራዩ ላይ ዘግተውበት በነበረ ሰዓት አናብስቱ የእግዚአብሔር መልአክ አገርቷቸው ወይም ደግሞ ገረ ሆነው ሳይበሉት የእግሩን ትቢያ እየላሱ እንደጠበቁት ምንም እንኳ የተራቡ ቢሆኑም ማለት ነው። በዚያ በተዘጋበት ጉድጓድ ውስጥ ነቢዩ ዳንኤል በነበረበት ጊዜ የእግዚአብሔር መልአክ ከእግዚአብሔር ተልኮ ዳንኤል ተርቦ ስለነበረ በሱ መራብ ምክንያት በሰዓቱ በዚያ የነበረውን ነቢዩ ዕንባቆምን እንደውም ኢትዮጵያዊ ይለዋል። ስለዚህ ነቢዩ ዕንባቆምን በራሱ ፀጉር ነው የሚለው። በዚህ ስዕሉ ላይ እንደምትመለከቱት በራሱ ፀጉር ይዞት በዚያ ባቢሎናውያን አትመው በዘጉት ጉድጓድ ውስጥ የእግዚአብሔር መልአክ ዕንባቆምን አስገብቶት የያዘውን ምግብ እንጀራ አቅርቦለት ዕንባቆምና ነቢዩ ዳንኤል ከምግቡ ተመገቡ። እዚያው ጉድጓዱ እንደተዘጋ ዕንባቆም በእግዚአብሔር መልአክ ከመቃብሩ እንደተዘጋ ወጣ ነው የሚለው። ከዚያ በኋላ ላይ ናቡከደነጾር መጥቶ የወደው ስለነበረ ሲጠራው በተዘጋ ጉድጓድ ውስጥ ሆኖ ሲጠራው እንሰማለን። ሲመልስለትም የእግዚአብሔር መልአክ እንዴት መጥቶ እንዳዳነው ሲመልስለት እናያለን። ስለዚህ በተዘጋ ነገር ውስጥ በተዘጋ ጉድጓድ ውስጥ ገብቶ መውጣት ምሳሌ አገኝለታለሁ ይላል አባታችን አባ ጊዮርጊስ ዘጋስጫ። አንደኛው የተባለው ደጅ ይሄ ነው። ይሄ የተዘጋ ጌታችን በተዘጋ መቃብር በዝግ መቃብር ከሙታን ተለይቶ መነሳቱ ይደንቀኛል። ይህን የሚመስል ግን አርአያ ያገኛለሁ፣ ምሳሌ ያገኛለሁ። ሁለተኛው ይላል በተዘጋ ቤት ወይም በተዘጋ በር ገብቶ መውጣት ነው። ጌታችን አሁን ያለንበት ሳምንት ዳግም ትንሣኤ በምንለው ሳምንቱ እንደምናየው ከዚያም በፊት በትንሣኤው ቀን ቅዱሳን ሐዋርያት አይሁድን ፈርተው የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ እንዲሁም ቁጥር 26 ላይ ዳግም ትንሣኤን እንደምናገኘው ፈርተው በተቀመጡበት ሰዓት በዝግ ቤት ገብቶ ሰላም ለእናንተ ይሁን፣ አስታረቅኳችሁ፣ ሰላሜን ተውላችኋለሁ አላቸው ይላል። ከዚያ ቅዱስ ቶማስን ከጥርጣሬው እንዴት አድርጎ እንደፈወሰው እናያለን። ስለዚህ በተዘጋ በር ጌታችን ገባ፣ በመካከላቸውም ተቀመጠ፣ እያዩትም ተመገበ። ምታት እንዳልሆነ ሊያሳያቸው እንጂ ከትንሣኤ ሙታን በኋላ መብላትና መጠጣት አለ ለማለት አይደለም። ይሄንን ልብ ይለዋል። ከዳግም ትንሣኤ በኋላ ከተነሳም በኋላ ምግብ መጠጥ የለም። አዲስ ተፈጥሮ፣ ልዩ ተፈጥሮ ነዋ። ቴዎሲስ የምንለው ሱታፊ አምላክነትን ገንዘብ የምናደርግበት ልዩ ተፈጥሯችን ስለሆነ ያ
ነገር ግን የተዋሃደውን ሥጋ ይዞ ከሙታን ተለይቶ እንደተነሳ ሲያርግም የሚያርገው በዚያው በተዋሃደው ሥጋ መሆኑን በአባቱ ሪና በቀኝ ሲቀመጥም የሚቀመጠው በዚያው በተዋሃደው ሥጋ መሆኑን ባዳነው ሥጋ መሆኑን ሲያጠይቅ አብሯቸው እነሱም የልብ ጥርጣሬያቸውን ለመመለስና ምታት እንዳልሆነና እንዳይደነግጡ ለማጽናናት ሌሎችም ደግሞ ምታት ነው እንጂ እሱ አይደለም ብለው እንዳይጠራጠሩ ትንሣኤ ሙታንን ሊያስረግጥላቸው እንደተናገረ ከሙታን መነሳቱን ደግሞ ሊያሳያቸው ሲል ተመገበ መካከላቸው ይላል። አባ ጊዮርጊስ ይህንን ሳየውና ሳስበው እደነቃለሁ። ነገር ግን በተዘጋ ቤት ደጅ መግባትና መውጣት የሚመስልን አራያ ምሳሌ ያገኛለሁ። ለዚህም ደግሞ ቅዱስ ሚካኤል ቅዱስ ሐዋርያውን ሊቀ ሐዋርያት ጴጥሮስን ያዳነበት መንገድ ታስሮ ወታደሮቹ በቀኝና በግራው አብረው እስር ቤት በነበሩበት ጊዜ የሐዋርያት ሥራ ምዕራፍ 12 ላይ ተጽፎ እንደምናገኘው በተዚያ በባየሁበት ጊዜ በዚያ በተዘጋ እስር ቤት ገብቶ ቅዱስ ጴጥሮስን መልአኩ ቅዱስ ሚካኤል ከፍቶ ካወጣው በኋላ እንደዚያችሁ እንደተዘጋችሁ መጀመሪያ እንደተቆለፈችው በንጉሥ ማኅተም እንደታተመችው ያቺ ወህኒ ቤት ቅዱስ ጴጥሮስ ከወጣ በኋላ እንደተገኘች ጌታችን የተዘጋውን ቤት ደጁን በተዘጋ ቤት መግባቱን ሳስብ ምሳሌ ሆኖ ይህን አገኛለሁ ይላል። ስለዚህ ለእነዚህ ለሁለቱ አራያ የሚሆን የሚመስላቸውን ነገር አገኛለሁ። ነገር ግን አለ አባ ጊዮርጊስ ዘጋስጫ፣ ነገር ግን ድንግል ሆይ ለእነዚህ ለሁለቱ ምሳሌ አግኝቼላቸው ያደረገውን አምሳያውን እግዚአብሔር ለቅዱሳኑ ባደረገላቸው መልካም የሆነ ነገር እሱ ያከናወናቸውን የተዘጋ ቤት የተዘጋን መቃብር ገብቶ መውጣትን ለሌሎቹም ሲያደርግ ቸርነቱን አይቻለሁ። የእመቤታችንን ዘላለማዊ ድንግልናን የሚመስል ደጃፍ ግን አላየውም ይላል። የደንቃችሁ ከአንቺ በፊት ንጽሕት ሆይ ከአንቺ በኋላ በአንቺም ዘመን አንዲት ሴት በድንግልና ጸንሳ በድንግልና ወለደች። ድንግል ሆና በጽንሰቷ ጊዜ ከወሊድም በኋላ በድንግልና ኖራለች የሚባል ከአንቺ በቀር ተሰምቶ አይታወቅም፣ ሰምቼም አይቼም አላውቅም ይላል። ክርስቲያኖች በድንግልና ጸንሶ ሀሊ በድንግልናን እያጠባ አሳድጎ በድቱም ድንግልና ድህረ ወሊድ ጊዜ ወሊድ ድህረ ወሊድ ጊዜ ጸኒስ ቅድመ ጸኒስ ድህረ ጸኒስ ቅድመ ወሊድ በድንግልና የተገኘ ከመቤታችን ውጭ ማንም የለም፣ ወደፊትም አይሆንም። ምክንያቱም እግዚአብሔር የማዳኑን ስራ እንዴ ነው ያከናወነው። ዓለምን ለማዳን ምክንያት የሆነችው አንዲት ናት ያለችው። ለዚያ እኮ ነው ወደ አንድ ቅዱስ ሉቃስ ሲጽፍ ወደ አንዲት ሴት ያለው። ስለዚህ እንደዚህ ዘላለማዊ በሆነ ድንግልና በድንግልና ሆኖ ወተት ከጡት ማፍለቅና ማጥባት የምትችል ሴት የለችም። ምክንያቱም ሴቶች በተፈጥሯቸው ደናግላን ከሆኑ ካልወለዱ ወተት አያስገኙም። ወተት የሚያስገኙት ልጅ ከወለዱ በኋላ ነው። ድንግል ሆኖ የድንግልናን ወተት ግን ማስገኘት አይቻልም፣ ተፈጥሮ አይደለም። ስለዚህ ተፈጥሮን ሽቅብ ማስኬድ እመቤቴ ወይ ለአንቺ ብቻ ነው የተሰጠው እያለ ይደነቃል አባታችን። ይሄ ምሳሌና ራያ አላገኝለትም ይላል። በዚሁ በቀዳሚት ላይ ማለት ነው። የቀዳሚቱ የምዕራፍ 3ኛው ምዕራፍ ላይ ነው ያለችው እችኛዋ። እያደነቀ ይመጣና አባታችን የእግዚአብሔር ስራ ምን ይረቅ እንደው ምን ይጠልቅ ብሎ ይጀምራል። የሰውን ልጅ ለማዳን ሲል ድንቅ የሆነች ልዩ ፍጥረትን እየመረጠ ከያዕቆብ ይጀምራል። መጀመሪያ ከያዕቆብ ቤት እየጀመረ እየጠራ ይመጣና የዳዊት ቤት ጋር ይደርሳል።
እግዚአብሔር የዳዊትን ቤት አይቶ ተመልክቶ እንግዲህ አለ ከዚህ በር ከዚህ ግንድ ከዚህ የዘር ሐረግ ከሰው ከዓለም ፍጥረታት ከዓለም የሰው ልጆች ውስጥ የያዕቆብን ቤት መረጠ። ከዚያ እየቆጠረ ይመጣና የዳዊትን ቤት አይቶ ተመልክቶ እንግዲህ ቅድስት ድንግልን አገኛት ይላል። አያችሁ፣ ቅድስት ድንግልን አገኛት እያሻተተ አይደለም። አፄ ነው የምንለው እኮ እሱን ነው። አሻተተ፣ አስተንፈሰ፣ ተመለከተ፣ ፈለገ የምትሆነው ሊያድርባት የምትመቸውን ንጽሕት የሆነች ንጽሐ ባህሪ ያላት ድንግል በህሊናው ድንግል በስጋ እያል የምንጠራት ምንም እንኳ እመቤታችን የኃጢአት ትንታ የሌለባት ናት። ሰው ኃጢአትን የሚሰራው ኃጢአት የሚጀምረው ሀልዮ ላይ እርከን አለው። 3 እርከን። የመጀመሪያው ትንታ ይባላል ማሰብ፣ ከዚያ ደግሞ ቁርጥ ውሳኔ የሚባል። ስለዚህ እመቤታችን ትንታ እንኳን የለባት። ክርስቲያኖች ትንታ ማለትም በሀሳብ ይሄ አንዳንድ ጊዜ ክፉ ሀሳብ በአእምሯችን ውልብ ይል የለ ያ እንኳን የለባትም እመቤታችን። ስለዚህ ለባህሪው ተስማም ታገኛት። በዚያ እኮ ነው እንዴት የማላቀውን ያላሰብኩትን ከመላኩ ጋር እኮ የተከራከረችው ለዚያ ነው። እችን ድንግል አገኛት ይላል። ከዚያ መልኳንም ወደደው። እንደው መልኳን የነፍስያዋን ንጽህናዋን ሁለንተናዋን በፍጹም ከኃጢአት ነጽታ በአዳም ባህሪው ስትፋለስ የነበረችው እሷ እንደሆነ አወቀ፣ ወደደው። በዚህ ጊዜ የሁሉ ጌታ ከኪሩቤል ጋር ወንድማማች ሊሆን ሱራፌልንም ሊመስላቸው ለትጉሃን የሰማይ መላእክትም ሳያቋርጡ የሚያመሰግኑትን ቤዛ ሊሆን እሳታውያንንም ሊሳተፋቸው አልወደደም። አያችሁ፣ ቤዛነትን የመረጠው ለእኛ ነው። ለቤዛነት ምክንያት ያደረጋት ደግሞ ቤታችን ነው። አሁን ይሄ እየተናፈሰ ያለው ወሬ ጋር ለሜዳ አሁን እሱን እንተው፣ እሱ ቅርንጫፍ ነው። ቁም ነገሩ ያለው የእኛ ማወቅ አለማወቅ ላይ ነው። ችግር የሆነብን ያለው ምን እንደሆነ ታውቃላችሁ? መሰረታዊውን የቤተ ክርስቲያን ትምህርት ባለማወቃችን ምክንያት የመጣ ሁሉ እያነፈሰ ሰበር ዜና እየሰጠን ሕሊናችንን በሰላም እንዳይኖርና ትክክለኛው ለድነት የሚያበቃው ነገር ላይ ትኩረት እንዳናደርግ ሁል ጊዜ አርዕስተ ዜና እየሰጠን የተቸገር ነው። ስለዚህ እንወቅ፣ ልብ በሉ ሁላችሁም። ስለዚህ ከመላእክት ቤዛ ሊሆን እሳታውያንንም ሊሳተፋቸው አልወደደም፣ መሬታውያንን ሊመስላቸው ወደደ እንጂ ያል ቅዱስ ጳውሎስ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ያለውን አባ ጊዮርጊስ አስረግጦ ይነግረናል ማለት ነው። ስለዚህ ክርስቲያኖች ሁል ጊዜ የቤተ ክርስቲያንን ጉዳይ ከውጭም ይሁን ከውስጥ ጥያቄዎች ሲነሱብን፣ ውስጣችን ሲፈታተንን፣ ጠላት ከውጭም ደግሞ ተጋፍቶ ሲመጣብን ለሚነሳው ጥያቄ ምላሽ ለመፈለግ ከመሄዳችን በፊት ወይም ሌሎች ነገሮች ጋር ከመሯሯጣችን በፊት ቆም ብለን ሰከን ባለ አይምሮ ራሳችንን እንጠይቅ። ይቺ ቤተ ክርስቲያን የመሰረትናት እኛ አይደለንም። መጽሐፍ ቅዱስን ቆንኖ ያስቀመጥነው እኛ አይደለንም። ቀኖናውን የሰሩ የቀደሙት አሉ። ልብ በሉ። ከክርስቶስ ከራሱ እየተቀበሉ ክርስትና ቅብብሎች ስለሆነ ስለዚህ ጥያቄ ሲፈጠርብን ሁላችንም መጀመሪያ ልናደርገው የሚገባው እውነተኞቹ የቀደሙት አባቶች ምን ብለው ነው በዚህ ርዕሰ ጉዳይ ላይ ያስተማሩት ብለን መጠየቅ ያስፈልገናል። ስለዚህ ወደ ጥንተ ነገራችን ስንመለስ ታዲያ በዚች በታተመች ለዘላለም ተዘግታ በምትኖረው አምሳያ ላልተገኘላት ለሁለቱ ተገኝቷል ብለናል አይደል? ለዚች ላልተገኘላት ከአምላክ በቀር ወደ እርሷ ገብቶ ማንም ይወጣ የለም እንደተዘጋች ይኖራል ይሄ በር ብሎ ሕዝቅኤል እንደተናገረው ተዘግታ በሕቱም ድንግልና በምትኖረው በዚች ጉዳይ ላይ የቀደሙት አባቶች ምን አሉ? ምንስ አስተማሩ? ለዛሬ የመጀመሪያውን አባት እናያለን። አጠር ባለች ወይ 8 ደቂቃ ውስጥ ማለት ነው። እሱም
የኤዶም ወይም ደግሞ የሊዮን ሊቀ ጳጳስ የሚባለው ቅዱስ ሄሬኖስ ነው። ቅዱስ ሄሬኔዎስ ይህን ስም ያዙት። ከዚህ በፊትም ሰብታችሁት ይሆናል። እንግዲህ በቤተ ክርስቲያናችን በምንኖርበት ጊዜ በነገረ ስጋዌ ላይ ወይም ደግሞ ነገረ ድህነት ላይ ስናስተውል ከመጀመሪያው የሉቃስ ወንጌል ምዕራፍ 1 ላይ እንደምናገኘው መበስር መልአክ ቅዱስ ገብርኤል መጥቶ እመቤታችን ሲያበስራት ወይም ደግሞ ከጽንሰት አንስተን እስከ ስቅለተ እግዚእነ ኢየሱስ ክርስቶስ ድረስ ያለው እስከ ጌታችን የመጨረሻው የማዳን ጉዞ ማለት ከዚያ በኋላ ስርዓት የመስራትና የማጽናት ነው የሰራው። መጽሐፈ ኪዳንን ያስተማረው እነዚህ የሕግ መጽሐፍት ብለን ቤተክርስቲያን የምትጠቀምባቸውን ሰባቱን ኪዳናት ጌታችን ያስተማረው ከትንሣኤ በኋላ ነው። ቤተክርስቲያናችን አሁን እነዚህ ዲዲስቂ ላይ የምንላቸውን የሕግ መጽሐፍ የምንጠቀምባቸው የተሰሩት ከዛ በኋላ። ስለዚህ እስከ መስቀል ድረስ በተከናወነው ነገር ውስጥ ማለት ነው አስተውለን ስናይ እመቤታችን ቅድስት ድንግል ማርያም እግዚአብሔር ለሰው ልጆች የሰጠውን የነፃ ፈቃድ በትክክል ተግብራ ምልክታችን ሆና እናገኛታለን። ሳያስገድዳት ይኩነኒ በከመ ትቤለኒ የምትለዋ ቃል ከባድ ቃል ናት። ክርስቲያኖች የነፃ ፈቃድነት ቃል ናት። እመቤታችን እንደ ቃል ይሁንልኝ ይደረግልኝ ስትል ይላል እኮ ቃል በማኅፀኗ አደረ። የደንቃችሁ ያቺ ቃል ነበረች። ያቺ ደጅ ናት። ያቺ ቃል መግቢያ በር ናት። እመቤታችን የነፃ ፈቃድ ምልክታችን ናት። ስለዚህ መልአኩ ቅዱስ ገብርኤል ሲያናግራት እመቤታችን እሺ ብላ መቀበሏ ለእግዚአብሔር ፍቃድና ለእግዚአብሔር ጥያቄ መታዘዟ ከድንግል እመቤታችን በፊት የነበረችዋ ድንግሊቱ ሔዋን እራሷ መብቷን ተጠቅማ ወይም ደግሞ የተሰጣትን ነፃ ፍቃድ ተጠቅማ ለእግዚአብሔር አለመታዘዟ ጋር እያነጻጸረ ያስተምራል ቅዱስ ሄሬኔዎስ። ከቻላችሁ በጥልቀት ብትመለከቱት ደስ ይለኛል የቅዱስ ሄሬኔዎስን ታሪክ። ቅዱስ ሄሬኔዎስ ማለት በሁለተኛው መቶ ክፍለ ዘመን የነበረ ነው። ከ130 እስከ 202 ወይ 200 አካባቢ ድህረ ልደተ ክርስቶስ ማለት ነው የነበረ በሁለተኛው መቶ ክፍለ ዘመን አካባቢ ማለት ነው የነበረ የወንጌላዊ ቅዱስ ዮሐንስ ደቀ መዝሙር ስለዚህ ሁለተኛ ትውልድ ነው ማለት ነው። አያችሁ እመቤታችንን በአደራ የተቀበለው በሚቀጥለው ጊዜ በምናይበት ጊዜ እናያለን ስለ አደራው ጉዳይ። እመቤታችንን በአደራ የተቀበለው የቅዱስ ዮሐንስ ወንጌላዊ የልጅ ልጅ ነው። ቅዱስ ዮሐንስ ወንጌላዊ ቅዱስ ፖሊካርፐስን አስተማረው። ፖሊካርፐስ ደግሞ ቅዱስ ሄሬኔዎስን አስተማረ። ይህ ቅዱስ ሄሬኔዎስ በዚህ በመናፍቃን ምላሹ ስለ ሐዋርያዊ ቅብብሎሽ ስለ ቤተ ክርስቲያን ታሪክ በተለይ ግኖስቲኮች ላይ መናፍቃን ላይ ምላሽ በመስጠት የቤተ ክርስቲያንን ጉዳይ ጠበቃ በመሆን ይታወቃል። እናም ቅዱስ ሄሬኔዎስ የኤዶም ወይም ደግሞ የሊዮን ኤጲስቆጶስ ነው። በድርሳኑ ለመናፍቃን በመለሰው ወይም ደግሞ በእንተ መናፍቃን በተሰኘው ይሄ አጌንስት ሄሬሲ የሚለው ላይ ማለት ነው። በሶስተኛው ድርሳኑ ላይ በአጠቃላይ 5 ወይም 6 ድርሳናት አሉት። ሶስተኛው ድርሳኑ ላይ በ22ኛው ምዕራፍ ላይ እመቤታችንን ከሔዋን ጋር እያነጻጸረ ሲያስተምር እናገኛለን። በተለይ የ22ኛው ምዕራፍ በዋና አብይ 4 ቁጥር ነው ያለው። ምዕራፍ 22 ብሎ 1 2 3 4 ቁጥር ነው ያለው። በዚህ በአራተኛው ላይ ስለዚያ ጉዳይ ያነሳል። ዝርዝሩን እያመጣ መጥቶ ማለት ነው። የዚህ የ22ኛው ምዕራፍ አብይ ጉዳዩ ክርስቶስ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ መጸነሱንና ልደቱን ነው የሚያትተው፣ እንዴት እንደተወለደ ማለት ነው።
ለዛሬ መነሻ እና ትኩረት እንድናደርግባት የፈለግኳት ነጥብ ያለችው እዚህኛው ላይ ነው። እየዘረዘረ ይመጣና ቅዱስ ሄሬኔዎስ ምን ይላል? እንደው ቀስ ብላ ልቦናችሁ እንደው ሰብሰብ አድርጉትና ሌላውን ትታችሁ እስኪ ቺን ቃል ተመልክቷት። ምን ይላል? ሔዋንና እመቤታችንን እንደታጩ ወይም ደግሞ በድንግልና ታጭተው በድንግልና እንዳሉ እያተተ ይመጣና ማለት ነው። እንዲሁም ማለት ቅዱስ ሄሬኔዎስ ማርያም ለወንድ ታጭታ ነገር ግን ድንግል ሆና ለራሷና ለሰው ዘር ሁሉ የመዳን ምልክት ሆናለች ይላል። ሔዋን እንዴት አድርጋ እንዳሳተችን ቀድሞ ይገልጻል። በድንግልና ሆና እንዴት እንደወደቀች ያስቀምጥና ማለት ነው። ከዚያ ስለዚህም አለ የሔዋን ያለመታዘዝ ቋጠሮ በቅድስት ድንግል ማርያም መታዘዝ ተፈታ። ድንግሊቱ ሔዋን ማለትም ድንግል የነበረችው ሔዋን ማለት ነው ባለማመን ምክንያት የቋጠረችውን አማናዊቷ ድንግል ማርያም በእምነት ፈታችው። አይገርማችሁ? እሷ ባለመታዘዝ ቋጠረችው፣ ድንግል ደግሞ በመታዘዝ ፈታችው። ስለዚህ ባለመታዘዝ የተቋጠረው በመታዘዝ ይፈታል ማለት ነው። አያችሁ? ቅዱስ ሄሬኖስን ያነሳንበት በእሱ የጀመርንበት ምክንያት በሐዋርያዊ ቅብብሎች የመጀመሪያ ተደርጎ ከሚጠቀሰው ለምሳሌ በቤተክርስቲያናችን ሃይማኖተ አበው በሚባለው መጽሐፍ ላይ ከቅዱሳን ሐዋርያት የመጀመሪያው መልእክት በኋላ የመጀመሪያው በመጽሐፋችን ላይ የቅዱስ ሄሬኔዎስ የሃይማኖተ አበው መልእክት ነው ያለው። የመጀመሪያው ተደርጎ ነው የሚጠቀሰው፣ ትልቅ አባት ስለሆነ ማለት ነው። ብዙም ደግሞ ሳይነካኩ መጽሐፍቱ ያሉ አባት ነው። ስለዚህ አብይ ጉዳዩ እዚህ ጋር ትኩረት እያደረገ ያለው ቅዱስ ሄሬኔዎስ እመቤታችን ቅድስት ድንግል ማርያም ክርስቲያኖች እመቤታችን ቅድስት ድንግል ማርያምን በነገረ ድኅነት ውስጥ ሚናዋን ያጎላውና የሰው ልጆች እንዴት እንደዳኑ ያላት ሚና ታላቅ መሆኑን ለሰው መውደቅ ምክንያት ሔዋን እንደሆነች ለሰው መነሳት ቤዛነት ምክንያት እመቤታችን መሆኗን ያስቀምጥና እመቤታችን ምን ብሎ እንደሚጠራት ታውቃላችሁ? አዲሲቷ ሔዋን ኒው ኢቭ። አዲሲቷ ሔዋን ያረጀችይቱ ሞትን አመጣች፣ አዲሲቷ ደግሞ ሕይወትን ሰጠችን። ሕይወት ክርስቶስን አስገኘችልን። ቅድስት ድንግል ማርያም ለእግዚአብሔር ቃል የሚለው የቅዱስ ገብርኤልን አንደበቱ አድርጎ ያናገራትን ቃል ማለት ነው። አምላክ ወሰብ አይደለም የምንለው ቅዱስ ገብርኤል ስሙን፣ እሱን የእሷን ቃል የቅዱስ ገብርኤልን ቃል የእግዚአብሔርን ቃል ለእግዚአብሔር ቃል ታዛ እሺ በጀኝ በማለት ይላል የሔዋንን አለመታዘዝ ወይም በሔዋን አለመታዘዝ የመጣውን ቋጠሮ ፈታችው። እሷ እሺ ብላ በመታዘዟ ለዚያ ቃል ይላል ቅዱስ ሄሬኔዎስ በሰው ልጆቹ ላይ የነበረው ከእግዚአብሔር ጋር መጣላት ፈረሰ። የሰው ልጆች ወደ እግዚአብሔር ለመመለሳቸው የሰው ልጆች በራሳቸው ፍቃድ አስወስደው የነበሩት ወይም ደግሞ የተወሰደባቸው ጸጋ እግዚአብሔር ገንዘብ ማድረጋቸው በእመቤታችን በአዲሲቷ ድንግል በአዲሲቷ ሔዋን መታዘዝ ምክንያት ገንዘብ ሆነ ይላል። ዜር ያሳያችሁ። ስለዚህ እመቤታችንን ከሔዋን ጥርጣሬና ለመታዘዝ ጋር ያነጻጽርና ማለት ነው። በአንደኛው በኩል ድንግሊቱን ሔዋን፣ በአንደኛው በኩል ደግሞ ድንግሊቱን እመቤታችንን ያስቀምጣል እና ምን ይላል? እመቤታችንን ከሔዋን ጥርጣሬና ለመታዘዝ በተቃራኒው አስቀምጦ የእመቤታችን እምነትና መታዘዟ ወይም ታዛዥነቷ የእኛ የመዳናችን ምልክት ነው። እመቤታችን የመታዘዝ ምልክት ናት። እመቤታችን በእምነት የመቀበል ምልክት ናት ይላል። ምልክታችን ናት። ስለዚህ የሚታዘዝ ሰው አንድ ነገር በአኮቴት በእምነት የሚቀበል ሰው አርአያው እመቤታችን ናት። እንደው እመቤታችን በሕይወት ዘመኗ የያዘችውን ነገር ይዞ የሚኖር ሰው ከየት ነው የሚገኘው? በጭንቅም አይገኝም እኮ ክርስቲያኖች።
ያሳለፈችውን የያዘችውን ታዛዥነቷን ለአምላክ ፍቃድ ተገዥ መሆኗን ብቻ አይደለም ልጇ ጋር የነበረውን እንዴት በእምነት ይዛው እንደኖረች እንደው በየት ይታወቃል? እንዴትስ ልንረዳው እንችላለን? ስለዚህ በዚህ ድርሳን ውስጥ ቅዱስ ሄሬኔዎስ እነዚህን አብይ ጉዳዮች ያነሳቸዋል። አዲሲቷ ሔዋን ዝርዝር ውስጥ አልገባም። ያለመታዘዝ ቋጠሮ፣ የሰው ልጅ የመዳን ቤዛ፣ ድንግልና በመጀመሪያዊቱ በቀዳማዊቱ ሔዋንና በዳግሚት ሔዋን መካከል የመጀመሪያዊቱ ሔዋን ድንግልና ምን አይነት ድንግልና ነው? ምን ይዞ መጣ? የሁለተኛይቱ ድንግል የአዲሲቷ ድንግል የዳግሚት ሔዋን ድንግልና ምንድን ነው ይዞ የመጣው? የቀዳማዊቱ ሔዋን አለመታዘዝ ከዳግሚት ሔዋን መታዘዝ ጋር እንዴት ይታያል የሚሉትን አብይ ጉዳይ በደንብ አድርጎ ያመለክታል። እስካሁን እንዳየ ነው ማለት ነው፣ ዝርዝር ጉዳዩን ስንመለከት። ስለዚህ እመቤታችንን ስንመለከት ክርስቲያኖች እመቤታችንን ስንመለከት እመቤታችን እኮ ማንም አርጎት የማያውቀው ወደፊትም የማያደርገውን ያከናወነች እናት ናት። የእግዚአብሔርን ፊት የሳመች አይገርማችሁ? የአምላኳን ፊት የሳመች የመጀመሪያይቱ ለአምላክ የድንግልና ወተትን ያጠባች፣ በእቅፏ ሆኖ ሲያለቅስ ወንበዴዎች ሊይዙት ሲሉ ሲርበው ሲያለቅስ ልጇን አምላኳ የሆነ ልጇን እሽሩሩ ያለች እኮ ናት እመቤታችን። አምላክን እሽሩሩ የማለት ጸጋ የተሰጣት ናት እመቤታችን። ሲያለቅስ አምላክን የማባበል ጸጋ የተሰጣት። ሌላውን እንተው፣ ሁሉን ነገር እስኪ እንርሳ። እመቤታችን እኛ ቤዛ የሆነን አምላካችንን ለእኛ በማስገኘቷ ብቻ ለድነታችን ያዳነን፣ በመስቀሉ ተሰቅሎ የተቤዠን፣ ከሞት ወደ ሕይወት የመለሰን፣ ፍጹም ልጅነታችንን የመለሰልን አምላካችንን ስላስገኘችልን ብቻ እመቤታችን ታላቅ ክብር ነው ያለን። ሌላውን እንኳን ብንረሳው የእግዚአብሔርን እኮ የመጀመሪያውን ዳዴ ያየች ድክ ድክ ሲል ያየች እመቤታችን ናት። እንዴት አድርጎ ትጸንሻለሽ ስሙንም አማኑኤል ትያለሽ እሱም ኢየሱስ ይባላል ተብሎ ሲነገራት ኢየሱስ ማለት መድኃኒት ነው ተብሎ እንደተተረጎመው የኢየሱስ ክርስቶስን የዓለም መድኃኒትነት ቀድማ ሰምታ ቀድማ አምና የተቀበለች እመቤታችን ናት። ኢየሱስ ጌታነቱን አምና ተቀብላ የመሰከረች እመቤታችን ናት። ስለዚህ ከዚህ ውጭ ድነት የቱ ጋር ነው ያለው? እመቤታችን በነገረ ድነት ውስጥ በነዚህና ከጽንሰቱ እስከ መጨረሻው ድረስ ባለው ጉዞ ውስጥ በነበራት ሱታፌ ካላት ጉልህ ድርሻ ባሻገር እመቤታችን የክርስትናችንም ጅማሮ ናት። ክርስቲያኖች ይህን እንዳንረሳ። የክርስትናችን ውጥን በነገረ ድነት ውስጥ ክርስትና የተመሰረተው በነገረ ድነት አይደለ? ስለዚህ በነገረ ድነት ውስጥ እመቤታችን ማዕከል ናት። በነገረ አብ ውስጥ፣ በነገረ ወልድ ውስጥ፣ በነገረ መንፈስ ቅዱስ ውስጥ እመቤታችን አለች። ምክንያቱም በጌታ ጽንሰት የአብ ድርሻ የመንፈስ ቅዱስ ድርሻ የወልድም ድርሻ ስለነበረ መንፈስ ቅዱስ አቀባ እምከርሰህም አይደለ? ሲያጸና በጸነሰች ጊዜም ሲያጸናት ነበር፣ ሲያጽናናት ነበር፣ ሲጠብቃት ነበር። አባት ወልድ በማህፀን ተጸንሶ መጸነስ መወለድ የወልድ ስለሆነ አይደል? ይሄ ሁሉ ሲሆን በእምነት መቀበሏ እመቤታችን የክርስትናችን ጅማሮ እንደሆነች ያሳያልና ልብ እንበል፣ አንሸወድ። እስከ መጨረሻዋ እስከ መስቀል ድረስ እኮ የተገኘች ናት። ሁሉ ሲሸሽ ሲጠራጠር ያልተጠራጠረች መጀመሪያ ከብስራቱ ጀምራ በእምነት የተቀበለች እስከ መስቀል ድረስ የተገኘች በአይሁድን ሳትፈራ በጠባቂ ወታደሮች መካከል እግዚአብሔር እየሰወራት እየሄደች የልጇ መቃብር ላይ ስታለቅስ የነበረች በዚያም ቃል ኪዳን የተቀበለች ናት እመቤታችን።
እንግዲህ በግብረ ሕማማት ላይ ሰሙነ ሕማማት ላይ ሲነበብ ሰምታችሁታል እኮ ለሃ ማርያም ላይ ልጇ ሲገረፍ መከራ ሲቀበል መከራውን በመቀበል የተሳተፈች ናት እመቤታችን። ስለዚህ በመስቀል ስር የተቀበልናት ናት። በመስቀል ስር እንደተቀበልናት የሚለውም ወደፊት የምናየው ይሆናል እግዚአብሔር ሲፈቅድልን። ነገር ግን የመስቀል ስር ስጦታችን ናት እመቤታችን። የልጇን ስቃይ፣ መከራ፣ ግርፋት፣ እንግልት ያን ሁሉ ስቃይ እየተቀበለች እየተገኘች ናት እመቤታችን። ስለዚህ ያንን መከራውን ያየች እመቤታችን ዛሬም ስለ ክርስቶስ ብለው የሚገፉት ከመስቀሉ ስር የማይታጡት ለክርስቶስ አምላክነት ምስክርነት ለሚቆሙት ሁል ጊዜ በሃይማኖታቸው ጸንተው በትክክለኛው ቀደምት መንገድ ሄደው ተዘከሩ መኳንንቲክሙ እንደተባለው የቀደሙትን አባቶቻቸውን አስታውሰው በቀናች መንገድ ላይ ጎዳና ላይ ቆመው እነ ቅዱስ ሄሬኔዎስን እነ ቅዱስ ፖሊካርበስን የቅዱሳን ሐዋርያትን አሰረ ፍኖት የተከተሉትን ከዚያ በኋላ የተነሱትን ሐዋርያን አበው የሶስተኛው የአራተኛው የአምስተኛው መቶ ክፍለ ዘመን ላይ ያሉት እነ ቅዱስ ጎርጎሪዎስን እነ ቅዱስ ዮሐንስ አፈወርቅ ቅዱስ አትናቴዎስን ሌሎችንም ሃይማኖት አጽንተው ይዘው በመስቀል ጥራ ስር ሆነው ስለ ክርስትና የሚሰቃዩትና መከራ የሚቀበሉት ከእውነተኞቹ አማኞች ጋር እመቤታችን ዛሬም አለች። ሲያለቅሱ አብራ ታነባለች። ስለዚህ ክርስቲያኖች እመቤታችን ጌታችን በመስቀል ላይ ሆኖ ለዛሬ ቤተ ክርስቲያን የሰጣት የመስቀል ስር ስጦታችን ናት። እነኋት እናትህ እነሆ ልጅሽ። እቺ ልጅሽ እነሆ የምትለዋን ቃልና አንቺ ሴት እያለ ጌታችን ሲናገር የግሪኩን መነሻ አድርገን ወደፊት እናየዋለን፣ ችግር የለም። ነገር ግን እመቤታችን ጌታችን በመስቀል ላይ ሆኖ ለመጨረሻ ጊዜ የተናገራት እና ለቤተ ክርስቲያን ያቀበላት ናት። ቅዱስ ዮሐንስን እኮ እነኋት እናትህ ብሎ እመቤታችን እነሆ ልጅሽ ብሎ ከሰጠ በኋላ ወይቤ ተፈጸመ ኩሉ እኮ ነው፣ አለቀ እኮ። ከዛ በኋላ በቃ አስረከበ፣ አደራ ሰጠ፣ አስጠበቀ። እነሆ እናታችሁን ያዟት፣ በመስቀል ስር ተገኝታ እስከ መጨረሻ ከመጀመሪያ ከመበስር እስከዚህ የተጸናች ናትና ያዟት፣ ተጠቀሙባት ተብሎ እኮ ሰጠ፣ አለቀ። ስለዚህ በመስቀል ስር የሚገኝ ሰው በመስቀል ጥላ ስር ሆኖ ስጋ የሚቀበል ሰው እውነተኛው አማኝ እናቱን ይቀበላታል። መጽሐፍ ቅዱስ ይሄን ይነግረናል። ስለዚህ እመቤታችንን ቅዱስ ሄሬኔዎስ እንዲህ ባለ መልኩ እያነጻጸረ ድንቅ በሆነ መልኩ ይነግረናል። የተወሰኑ ሁለት ነገሮችን ልጨምርላችሁና እሱ የተናገረውን ቅዱስ ሄሬኔዎስ የተናገረውን እንድታነቡ ልጋብዛችሁና ልንጨርስ። በዚሁ ድርሳኑ ላይ በእንተ መናፍቃን በሚባለው ድርሳኑ ላይ ቅዱስ ሄሬኔዎስ የአምስተኛው ድርሳን ምዕራፍ 19 ላይ ስትመለከቱ ይሄን እዚህ ጋር ያለውን ቃል ሲናገር ትሰሙታላችሁ። የቀደመች ድንግል ወይም ሔዋን ይላታል። እሷን የቀደመች ድንግል እያለ የሚናገረው ሔዋንን ነው። ለእግዚአብሔር ባለመታዘዝ ከእርሱ በመራቋ ሁለተኛዋ ሔዋን ድንግል ማርያም ለቀደመችቱ ሔዋን ቤዛ ወይም ጠበቃ አፖስቶሊክ ነው የሚለው ጠበቃ ትሆን ዘንድ ለእግዚአብሔር ታዛዥ ለመሆን ተነሳሳች፣ ፈቃደኛ ሆነች ይላል። እናም የሰው ልጅ በአንዲት ድንግል በሞት ባርነት ውስጥ እንደወደቀ እንዲሁም በሌላይቱ ድንግል ከሞት ዳነ። የመጀመሪያዋ ድንግል አለመታዘዝ በሁለተኛይቱ ድንግል መታዘዝ ሚዛናዊ ሆኖ ተስተካከለ። እንዲሁም የመጀመሪያው ፍጥረት ሰው ወይም አዳም ኃጢአት በመጀመሪያው ብቸኛው ልጅ የመጀመሪያው አዳም ኃጢአቱ በመጀመሪያው ልጅ የቤዛነት ሥራ ተወገደ፣ ተሻረ። በመጀመሪያው አዳም ኃጢአት ምክንያት የመጣው የእባቡ መምጣት በርግቢቱ የዋህነት ተሸነፈ። ለሞት ተገብተን የታሰርንበት የእስር ሰንሰለት ከላያችን ተፈታ ይላል። አይገርማችሁ? እንዴት አድርጎ ነገረ ማርያምን ከነገረ ክርስቶስ ጋር በነገርነት ውስጥ ከመጀመሪያው ጥንት ተፈጥሮ ጋር ሲያገናኙ ታዩታላችሁ። ከዛ ይቀጥልና መጨረሻ ማሳደጊያ ብናደርገው በቅዱስ ሄሬኔዎስ ረገድ ማለት ነው እንዲህ ይላል። እንደው እስኪ ሁላችሁም በደንብ ልብ በሉ ክርስቲያኖች፣ እግዚአብሔር ያሳያችሁ። ከድንግል ማርያም የተወለደውን ደግሞ መከራ የተቀበለውን
እኛም የምንታመንበትን የምንወደውን ክርስቶስ እንጂ ይላል ቅዱስ ሄሬኔዎስ። ሌላ ማለትም ልዩ የሆነ ክርስቶስንና የእግዚአብሔር ልጅን አንሻም። ምክንያቱም ይላል ኢሳይያስ በትንቢቱ ላይ በዚያን ቀን እንዲህ ይባላል፣ እነሆ አምላካችን ይህ ነው፣ በእርሱ ታመንን፣ እርሱም አዳነን። እግዚአብሔር ይህ ነው፣ በእርሱ ታመን፣ በማዳኑም ደስ አለን፣ ሐሴትም አደረግን ብሎ ኢሳይያስ እንደተናገረው እኛ ሐሴት የምናደርግበት እውነተኛ ክርስቶስ አንድ ነው፣ ከዚያ ውጭ ሌላ ክርስቶስ አንፈልግም። ድርሳን 4 ምዕራፍ 9 ላይ ማለት ነው። ታዲያ እኛ ሌላም ክርስቶስ ከየት ነው የምናመጣው? ቅዱስ ሄሬኖስ የነገረን ልብ በሉ። ከጌታ ጎን ተቀምጦ የጌታ ደቀ መዝሙር ሆኖ የምስጢር ሐዋርያ ሆኖ እንደውም ከጌታ ጋር ይመሳሰላል የሚባለው የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው ቅዱስ ሄሬኖስ። እሱ ነው ይህን እየነገረን ያለው። ሄሬኖስ ይህን ካለ ሌላ ምንድን ነው የምንሻው? አንድ ክርስቶስ ነው ያለው። ስለዚህ ይሄን አጥነታችሁ ያዙ ነው። እንግዲህ ነገረ ቅዱስ ሄሬኔዎስን ስትመለከቱ በእኛም ቤተ ክርስቲያን ይሄ ሃይማኖተ አበው የሚባለው መጽሐፍ ላይ ምዕራፍ 7ን ስትመለከቱ ልክ ከሐዋርያት ትእዛዝ ቀጥሎ ነው ያለው። የመጀመሪያ ክፍል እሱ ነው። ይቤ ሄሬኔዎስ ኤጲስቆጶስ ዘሀገረ ኤዶም ረድኦሙ ለሐዋርያት ወተላዊሆሙ ይላል። አያችሁ፣ የሐዋርያት ደቀ መዝሙር ተከታያቸውም ኤዶም የምትባል አገር ኤጲስቆጶስ ሄሬኖስ እንዲህ አለ ብሎ ነው የሚጀምረው። ከዚያ ወደ ምዕራፍ 8 ጋር ወረድ ይልና ስለ እመቤታችን ሲጽፍ ታያላችሁ። ድጋሜ ከንጽሕት ድንግል ማርያም በኋላ ዘመን እንደተወለደ እንደሚነግሩን ቀድሞም ከአብ እንደተወለደ እንዲሁ ከአባት ያለ እናት ከእናት ያለ አባት ለመወለድ መጀመሪያ እርሱ እንደሆነ ለፍጥረት ሁሉ ይነግረናል። ስለዚህ ቅድመ ዓለም ያለ እናት ከአብ ድህረ ዓለም ያለ አባት ከእመቤታችን መወለዱን በምስጢር ያስቀምጠናል ማለት ነው ቅዱስ ሄሬኔዎስ። ክርስቲያኖች፣ እኔና እናንተ እዚች ቤተ ክርስቲያን ውስጥ ነው ያለ ነው። ስለዚህ ቤተ ክርስቲያናችንን እንወቃት። ስለተዘጉት 3ቱ በሮች ስናነሳ ፍሬ ነገራችን በአብይነት የፈለግነው ያለንበት ዘመኑ ዘመነ ትንሣኤ ነው። 2ቱ ደጆች በዚህ በዘመነ ትንሣኤ ያሉ ናቸው። 3ኛው ደጃችን ደግሞ የዚህ የ2ቱ የቀደሙት ደጆች ምስጢር መፈጸም መሰረት የሆነች ናት። ምሳሌ የማይገኝላት አራያ የሌላት ማለት ነው። ለሌሎቹ በቸርነት እግዚአብሔር ለቅዱሳኑ ሲያደርግ አይተናል። 2ቱን የሚመስል እሷን የሚመስል ግን ሌላ የለም፣ ምትክ የላትም። ስለ እሷ እንግዲህ ቅዱስ ሄሬኖስ እንዴት አድርጎ ከሔዋን ጋር እያመሳሰለ እንደጻፈና ቤዛነቷንና እናትነቷን የሔዋን ጠበቃነቷን አዲሲቱ ሔዋን ብሎ እንዴት እንደነገረን ያየንበት ነው። ይህንን ለመረዳት ይሄን መጽሐፍ መመልከት እንችላለን። አንደኛ የማንበብ ልምምድ ያላችሁ ሰዎች እንደው ባለን ጊዜ ውስጥ ካለን የሶሻል ሚዲያ ሰዓት ውስጥ ትንሽ ቆረስ እናድርግና ከቀኑ ካሉ ሰዓታት ውስጥ እንደው 30 ደቂቃ ወይ 3 ገጽ መጽሐፍ እናንብብ እስኪ። 3 ገጽ ማንበብ አይከብድም አይደል? ስለዚህ 3 ቀን በቀን ውስጥ ቢያንስ በቀን ውስጥ 3 ገጽ ቢያነባ አንድ ሰው ማለት ነው። ያንን በ365 አባዙት እስኪ። ከዛ ውስጥ እንኳን የተወሰነ ቀን ቢፎርሽ እንኳን ብትሉ ማለት ነው 1000 ገጽ በላይ ማንበብ ይቻላል በአመት ውስጥ። በ1000 ገጽ ማለት ደግሞ ሚኒመም 4 መጽሐፍ ይሆናል። ስለዚህ ያንን ህይወት ይኖረን ጊዜያችንን ሳናባክን ማለት ነው። ያ ልማድ እናጎልበት። ስለ ቅዱስ ሄሬኔዎስ ማወቅ የምትፈልጉ ከሆነ እነዚህ መጽሐፍት ብታዩቸው በጥንቃቄ ማለት ነው። የተለያየ ኮፒ አይነት ስላላቸው ሁሉም የኔ ነው ብሎ እያለ የሚጠራባትም ስለሆነ የመጀመሪያው እንደመሆኑ ማለት ነው። ግን ሁሉም የሚስማማበት ነው። እነዚህ እና ሌሎችንም ለምሳሌ ስለ አባውት ክሪኤሽን ወይም ደግሞ ስለ ስነ ፍጥረትም የጻፈው አለ። በዋናኝነት ግን ህይወቱን አለ፣ የእሱ ህይወቱ የተጻፈ አለ። ከዚያም በተጨማሪ ደግሞ ስለ ምስጢረ ስላሴ የጻፈው አለ። ዛሬ የተመለከትነው ትንሽ ያየንለት በጣም የሚታወቅበት ይሄ አጌንስት ሄሬሲስ ወይም ደግሞ በእንተ መናፍቃን የሚባለው አለ።
ይሄ ደግሞ ኦሪት ዘፍጥረትን ስነ ፍጥረትን የጻፈበት ነው። ስለ መንፈስ ቅዱስ የጻፈውም አለ። ሌሎችም ድርሳናት አሉት። ስለዚህ እነዚህም መጽሐፍት በማንበብ እንጀምር እስኪ። ከነዚህ ውስጥ የተወሰኑትን ማወቅ የምትፈልጉት ካለ በውስጥ መስመር መጻጻፍ እንችላለን። ሶፍት ኮፒዎች የተወሰኑት ስላሉ ማጋራት እንችላለን። የማንበብ ፍላጎት ያለው ሁላችንም ግን የቤተ ክርስቲያንን ነገር ማወቅ ይጠበቅብናልና ሁላችንም ልብ እንዲሰጠን እግዚአብሔር አምላካችን ይርዳን።